ሰላም ወንድሞች፣ ዛሬ በምስራቅ አፍሪካ ካሉት ታላላቅ ደግ እና አቃፊ ከሆኑ ሕዝቦች መካከል ስለ አንዱ ይወራል። እሱም የኦሮሞ ሕዝብ መሆኑ ይታወቃል። ታሪኩ፣ ባህሉ፣ ልዩ ቋንቋው እና በቀጠናችን ላይ ያለው ታላቅ ተጽዕኖ ምን እንደሚመስል አብረን እንመለከታለን። ይህም ትልቅ ዕውቀት ይሰጣል። ከእሱ በፊት ግን ቻናላችን ሰብስክራይብ ማድረግ ይፈልጋል። የኦሮሞ ሕዝብ ሰፊ ባህል፣ ታሪክ እና የራሱ የሆነ ቋንቋ ያለው ታላቅ ሕዝብ ነው። ስለ ኦሮሞ ባህልና ቋንቋ አፋን ኦሮሞ ጥቂት መሠረታዊ ነገሮችን ነው። የኦሮሞ ባህል ዋና መገለጫ የሊቅነት እና የዲሞክራሲ ሥርዓት የሆነው የገዳ ሥርዓት ነው። ይህ ሥርዓት በየ8 ዓመቱ የሥልጣን ሽግግር የሚደረግበት ማኅበራዊ፣ ፖለቲካዊ እና ኢኮኖሚያዊ ሕይወትን የሚመራ ጥንታዊ ሥርዓት ሲሆን በዩኔስኮ የማይጨበጥ የዓለም ቅርስ ሆኖ ተመዝግቧል። በአሁኑ ጊዜ ቋንቋው የሚጻፈው ኮኩቤኪ በሚባለው የላቲን ፊደላት መሠረት ባደረገ የጽሕፈት ሥርዓት ነው። አፋን ኦሮሞ በኩሻዊ የቋንቋዎች ቤተሰብ ውስጥ የሚመደብ ሲሆን በአፍሪካ ቀንድ ውስጥ እጅግ በጣም ብዙ ተናጋሪ ካላቸው ቋንቋዎች አንዱ ነው። ኢሬቻ የኦሮሞ ሕዝብ ፈጣሪን ዋቃ የሚያመሰግንበት ትልቅ ባህላዊ በዓል ነው። በክረምት ማብቂያ እና በጸደይ መባቻ ላይ በኩሪፍቱ፣ ቢሾፍቱ እና በአዲስ አበባ ሆራ ፊንፊኔ ላይ በድምቀት ይከበራል። የኦሮሞ ሕዝብ እንደ ኮ አባ ጫላ፣ ኮጨሌ፣ ኮ እና የተለያዩ በእጅ የተሰሩ ነጭ የጥጥ ልብሶችን በቀለማት ያሸበረቁ ጥልፎች ያሏቸው ይለብሳሉ። ጨጨብሳ በቅቤና በርበሬ የሚዘጋጅ ማርቃ፣ ገንፎ፣ ቹኮ እና ቡልቁቅ የበቆሎና ጥራጥሬ ቅልቅል የታወቁ ባህላዊ ምግቦች ናቸው። የቡና ሥነ ሥርዓት ቡናም በባህሉ ውስጥ ትልቅ ቦታ ያለው ሲሆን ለዝምድና እና ለውይይት ትልቅ ክብር ይሰጣል።